የሚያድነው ይዞ ለመንግስት ነው የሚያቀርበው። ኬንያም እንደዛው ትንሽ አሁን እንግዲህ ኡጋንዳ ነው ሰው ሁሉ የሚሄደው። እዛም ደግሞ ኡጋንዳም አሁን ነዋሪዎቹ ጥያቄ እያነሱ ነው። ሴቶቻችን ወንዶቻችንን እየቀሙ ነው የሚል መጥቷል። ቢዝነሶቻችንን እየቀሙ ነው የሚል መጥቷል። ህዝቡን በስቷል። በጣም ሊወርሱን ነው፣ በቁማችን ኢትዮጵያውያን ሊወርሱን ነው ብለዋል። የኡጋንዳ የሚመረጥበት ምክንያት ወደ ሌላ ሀገር ወደ ለመሸጋገር ነው። ለምሳሌ ወደ ካናዳ ምናምን ለመሸጋገር ይመቸናል ብለው ነው። ግን ከመብዛቱ የተነሳ እምቢ ብለዋል ማለት ነው። እና ሴቶቹም ክስ እያቀረቡ ነው። የኡጋንዳ ሴቶች ወንዶቹ እኛ ብናፈቅራቸውም የኢትዮጵያ ወንዶች አያገቡንም የሚል ጥያቄ አንስተውባቸዋል። ለምን እንደሆነ አላውቅም። ነገር ግን በፖለቲካ ምክንያት ነው የመጣን የሚሉት። የፖለቲካ ምክንያት በሽሽት ነው ወይ? እኛን ሀገር እያበላሻችሁ እያቆሸሻችሁ ነው ወይ እናንተ ከሀገራችሁ የሸሽታችሁ የምትመጡት? ስለዚህ ምን ማለት ነው ይሄ የሚል ጥያቄ እያቀረቡ ነው። የየመንም አካባቢ ያሉት የአሳ አስጋሪዎች ከአሳ እኩል የሰው ሬሳ የሰው አስከሬን ነው እንትን የሚሉት። አብዛኛዎቹ ኦሮሞዎች ናቸው። አብዛኞቹ ኦሮሞና ትግሬም አማራም ከዚህ ከወሎ አካባቢ ከሸዋ አካባቢ የሚሰደደው በዛ አሳ ለማስገር የሚሄዱ ሰዎች እሱን ነው የሚያጠምዱት። ዛሬ እንኳን የሊቢያ የባህር የጠረፍ ጠባቂዎች የባህሩን ዳርቻ የሚጠብቁት ወደ 80 ምናምን አስከሬን ነው ሲለቅሙ የዋሉት ወደ አውሮፓ ሊሻገሩ ብለው ያሉ ማለት ነው። እንደዚህ ከሚሰደዱት በቀር ሌሎቹ እንግዲህ ይህንን በማስተካከል የምንችለው በመታገል ነው በሚል ነፍጥ አንስተዋል። በቃል ለመታገል የሞከሩት እንደነ ክርስቲያን ታደለ እንደነ ዮሐንስ ቧያለው ሌሎችም የአማራ የኦሮሞ ሰዎች ይሄ መንግስት በሰላማዊና በንግግር ብቻ እንፋለመዋለን ብለው ነበረ። አብዛኛው ደግሞ በዚህኛው ስርዓት ውስጥ ፊደል የቀመሰ ስለሌለ ብዙዎቹ ደግሞ በኢህአዴግ ጊዜ የነበሩ በወያኔ ጊዜ የነበሩ ስለሆነ ልምዱም ስላላቸው አሳሪ ገራፊም ስለነበሩ ከእናንተ ምላስ ጋር ማን ይጨቃጨቃል ብለው እነ ክርስቲያን ታደለን እነማን ሰብስበው ማረሚያ ቤት ብለው ወህኒ ዘብጥያ እያበሰበሷቸው ነው። አልታሰርም ያሉት ግን ያው ጫካ ገብተዋል ማለት ነው። ከዚህ የተረፈው ህዝብ ድሃው የሚሆነውን አጥቷል። ነገር ግን ደግሞ ባለጸጎቹ ነበሩ ትንሽ እቺን አድርጌ እቺን ሰርቼ እበላለሁ የሚሉት አሁን እነሱ ላይ ጉሮሯቸው ላይ መጥቷል ማለት ነው። እና መንግስት ትርፉን አያይም ወይም ይህ ምናምን አይፈልግም። መመደብ ነው በቃ እገሌ ላይ ይሄንን ብሎ ይመድባል። ከዛ የሚገኘው ገቢና የሚወጣው ወጪ ሰማይና ምድር ሆኖባቸው መንቀሳቀስ እንዳጠ እየየ ነው። በእውነት እኔ ጋር ሆናችሁ ብትሰሟቸው ያሳዝናሉ። ግን ምን ይደረግ፣ እነሱ ስለ ቢዝነስ ነው የሚያወሩት፣ ስለ ገንዘብ ነው የሚያወሩት። ይሄ መስተካከል ስለሚችልበት ነገር ምንም አስተዋጽኦ አያደርጉም። ግን በቁማቸው እየመነመኑ ሄዷል። ቲክቶከሮች እንኳን እነዚህ ዩቲዩብ ይሰሩ የነበሩ ልጆች አሁን አናታቸው ላይ ቆሞ ብቻቸውን ማውራት የጀመሩ ሰዎች እንዳሉ ሰምቻለሁ። ባለፈው 40 ምናምን ሺህ ብር ነበር የከፈልነው፣ አሁን ደግሞ 100 ምናምን ሺህ ብር ብለዋል። አንዳንዶቹን ዩቲዩበሮች አናግሬያቸዋለሁ። እናንተ ብትከፍሉም ምንም ችግር የለውም ብያቸዋለሁ። ምክንያቱም ዩቲዩበሮቹ የሚበሉትን እያሳዩ ነው፣ የሚነዱትን እያሳዩ ነው፣ የሚለብሱትን እያሳዩ ነው፣ ስላላቸው ሀብት እያወሩ ነው። አጭር ፕራንክ ሰርተው ቪላ ህንፃ መስራት ከቻሉ በሳምንት 2-3 ዱባይ ሲሸልስ ምናምን ከሄዱ ዩቲዩበር ቢከፍል መነጫነጭ የለበትም። ግብር ለአንድ ሀገር ወሳኝ ነው። ስለዚህ መገበር አለባቸው። ዩቲዩበር ደግሞ ገቢ እንጂ ወጪ የለበትም፣ ምንም አይነት ወጪ የለበትም። ስለዚህ ቲክቶከሮችና ዩቲዩበሮች በእውነት መክፈል አለባቸው፣ ለሀገር ልማት መክፈል አለባቸው። በሚለብሱት ልብስ በሚያሳዩት ነገር መልበስ ማለት አለባቸው።
በቀን $2000 አገኛለሁ የሚል ዩቲዩበር 100,000 ብር መጣብኝ ማለት በጣም ይሄ ነውር ነው ማለት ነውር ነው። እናንተ ማለቃቀስ የለባችሁም። ዩቲዩበር ቲክቶከሮች እያመሰገናችሁ ያገኛችሁትን ለሀገራችሁ እየሰጣችሁ ትሄዳላችሁ። ይሄ ግን በላቤ በወዜ ያመጣሁ ያለው ሰው መከራውን እያየ ነው። ሌላው ሁሉ ነገር ከባንክ ጋር ስለተያያዘ እንደ ድሮ ማጭበርበርም እንደማይቻል ሰምቻለሁ እና አሁን ፍርድ ቤት ምናምን የለም፣ ባንኩ ያግደዋል። ከዛ ባንኩ ያግደዋል። ባንክ ስትሄዱ እንደዚህ ታግዷል፣ እንደዚህ የተከፈለ አልተከፈለም ግብር ይላል። ከዛ በኋላ እኔ ያልሰራሁትን የተቀመጠ ገንዘብ ነው ወይ የሰው ገንዘብ ሊሆን ይችላል ወይም ሊሆን ይችላል፣ ግን እንትን ገንዘብ ነው ምናምን የለም ክፈል ይላል። እስካሁን ይዞ ነበር የሚቆየው። አሁን ግን ራሱ ስርዓቱ ራሱ መንግስት ማለት ነው ከዛው ቆርጦ መውሰድ እንደጀመረ ሰምቻለሁ። እና እናንተ ባንክ ገንዘብ አላችሁ፣ ከዛ ይመድቡባቸዋል። 1 ሚሊዮን ብር ክፈሉ ይሏቸዋል። እናንተ ባንካችሁ ውስጥ 1,500,000 ብር አለ። ስለዚህ ኧረ ምንም የለኝም ያለኝ ያለፈው እንደዚህ ነው ምናምን ትላላችሁ። ከዛ እሱ ባንኩን ቼክ ያደርጋል፣ 1 ሚሊዮን ብሩን ይቆርጣል፣ 500,000 ብሩን ያስቀምጥላችኋል ማለት ነው። አለቀ። አሁን ንግግር ምናምን የለም። እንደገናም ደግሞ ገና ስራ ተዋውላችሁ ያልሰራችሁት ስራ አለ። ስለዚህ ዜሮ ሪፖርት አቀርቡና ልክ ስራ አግኝታችሁ ቀብድ ተቀብላችሁ፣ ያው በባንክ ነው ቀብድ የምትቀበሉት። ልክ እንደገባ ይቆርጠዋል። ያን ቀብድ የተቀበላችሁትን ገንዘብ የዛ አልሰራውበትም ያላችሁትን ይቆርጣል። ከዛ በኋላ ምንድን ነው ብላችሁ ስትሄዱ ይሄ እኮ ገንዘብ ባንክ ውስጥ ገብቷል እኮ። ታዲያ ይሄ ስራ ነው፣ ሪፖርቱ ይቀርባል። ይሄ እኮ ከዛ አይመለከትም። አይ ክፈልና ይሄኛው ተወስዷል፣ በቃ ሌላ ስትሰራ እንከራከራለን፣ እነጋገራለን ይላሉ። ስለዚህ ገንዘባችሁ በሙሉ አብይ አህመድ እጅ ነው ያለው ማለት ነው። እና የሁሉም ሰው ገንዘብ እዛ ነው ያለው ማለት ነው። አሁን ውልፍት የለም፣ ውልፍት የሚባል ነገር የለም ማለት ነው። በአጠቃላይ ውልፍት ዝልፍት የሚባል ነገር የለም። ንጭንጩ በጣም በስቷል። መልካም የንጭንጭ ዓመት ይሁንላችሁ። መልካም የእየየ ዘመን ይሁንላችሁ። መልካም የለቅሶ ዘመን ይሁንላችሁ። እንግዲህ ሰሞኑ ምን እንደሚያደርሱባችሁ ምን እንደሚያመጡባችሁ አናውቅም። ሀገር ምድሩ ቅጣት ነው ተብሏል። ቅጣት የትራፊክ ቅጣት 5,000 ነው አሉ። ዝቅተኛው ደግሞ 2,000 5,000 ምናምን። ሹፌር ሊያብድ ነው አሉ። ከፍ ካለ 10,000 ብር ነው ቅጣቱ። ምክንያቱም አምርቶ የሚሸጠው ነገር ወደ ውጭ ኤክስፖርት የሚያደርግ ነገር ዶላር ሊያመጣለት የሚችል ነገር አገልግሎት የሚሰጥበት ነገር ስለሌለ አሁን የሚደረገው በቃ በዚሁ አምጣ ነው ማለት ነው። የቅጣት ማዕት ንገሩኝ። መዋጮ ደግሞ ኦሮሚያ ክልል ደግሞ ስትሄዱ ሌሎቹ ብሔሮች አማራ፣ ጉራጌ፣ አፋር፣ ሲዳማ፣ ከምባታ፣ ትግሬ ወይ ሌላ የሆነ ኦሮሚያ ክልል ስትሄድ የዜግነት የኦሮሞ ዜጋ ሆናችሁ የተቀመጣችሁበትን የዜግነት ክፍያ የሚባል አለ። የዜግነት የሚባል ክፍያ አለ። ኦሮሚያ ውስጥ የሚከፈሉትን እስቲ ንገሩኝ። ከስራ ውጭ የግብሩ አይነት የሚኒሻ የአባቶርቤ ነው ምናምን የጉዲና ምንትስዬ ምናምን የዜግነት የኦሮሚያ ዜግነት ምናምን እና ደረሰኝም የሌላቸው ሪሲቲኝም የሌላቸው አሉ። መዋጮ ነው ብቻ መዋጮ ነው። አንዳንዶቹ ራሳቸው መጥተው ግድግዳ ላይ ይለጥፋሉ አሉ። ባለጸጎቻችን በእውነት በጣም እናዝናለን፣ ግን ምንም ልናደርግ አንችልም። ገና ከዚህ በላይ ይመጣል። እንግዲህ በየትኛውም ሀገር አንድ ሰው መኖሪያ ቤቱን ለውጦ ቢዝነስ ካመጣና ለዛ ደግሞ ፍቃድ ተሰጥቶት ግብር ገብሮ ሰራተኛ ቀጥሮ አንደኛ ስርዓት ቀንሷል፣ ሁለተኛ አገልግሎት ሰጥቷል፣ ሶስተኛ ግብር ከፍሏል፣ ታክስ ከፍሏል። እና ይሄ ለሀገር እድገት የሚጠቅም ነገር ነው።